ሰላም ጤና ይስጥልኝ። ረዲት ነኝ። ይሄ ደግሞ ሌክዠሪ ሪቪው ሲሆን እንደዚህ በባንኮች ተከባችሁ በመሃል ሜክሲኮ እስከ 6 ሚሊዮን ብር ቅናሽ አድርገው የሚሸጡ አፓርትመንቶች እንዳሉ ሰምተን ሪቪው ለማድረግ መጥተናል። እስኪ ወደ እነሱ ሄደን ደግሞ እውነት መሆን አለመሆኑን እናረጋግጥ። ሰላም ጤና ይስጥልኝ። እንዴት ነህ? እስኪ በመጀመሪያ እንተዋወቅ። እሺ፣ ዳፌት እባላለሁ። የፈለገ ዮርዳኖስ ሪል ስቴት የሴልስ ማናጀር ነኝ። ሜክሲኮ ላይ እስከ 6 ሚሊዮን ብር ቅናሽ አውጥታችሁ ያለቁ አፓርትመንቶችን እየሸጣችሁ እንደሆነ ሰምተን ነበር የመጣ ነው። እስኪ ከሱ በፊት ግን ስለ ድርጅታችሁ አንዳንድ መረጃዎችን ስጠን። ፈለገ ዮርዳኖስ ይባላል የሪል ስቴት ስማችን። ላለፉት 20 ዓመታት ደግሞ ኢምፖርት ኤክስፖርት እንዲሁም የሀገር ውስጥ ግምጃ እየሰራን ነበር። መሀል ሜክሲኮ ላይ ደግሞ ምንም አይነት ቅድመ ሽያጭ ሳናከናውን በራሳችን ብር 97% ላይ ያደረስነው ህንፃ አሁን እየሸጥን ያለ ነው። ዲጂታል ካርታ ወጥተንለት የባንክ ብድር አመቻችተንለት እና ደግሞ ከ20% ቅድመ ክፍያ ጀምሮ አሁን ላይ እየሸጥን ነው ማለት ነው። በጣም ጥሩ። አሁን ደግሞ ስለ ሳይቱ አንዳንድ ነገሮችን ትነግረኛለህ? ኦኬ፣ ሳይታችን የሚገኘው ከኮሜርስ ከፍሎ ሰንጋተራ ህንፃ ፊት ለፊት ላይ ነው። 1500 ካሬ ላይ ያረፈ ሲሆን 3 ቤዝመንት አለ። ወደ ላይ ደግሞ 21 ፎቆች ገንብተናል። ከላይ ሰፊ የሆነ የመገልገያ አዳራሽ አለን። በወለል 5 አባወራ ብቻ ነው ያለን። ለ5 አባወራ 4 ሊፍት ገጥመናል። ከአራቱ 3ቱ ደግሞ የሰው ሲሆን አንዱ የዕቃ ማመላለሻ ነው። እንዲሁም በተጨማሪ ሌላ አፓርትመንት ላይ ያልተለመደ የኩሽና አገልግሎት እዛው በየወለሉ ሰጥተናል። ማለትም ይሄ ትራዲሽናል ነገር እንጀራ ማብሰል፣ ጭሳጭስ ነገሮችን ከአፓርትመንቱ ወጣ ብለው በጋራ እንዲያበስሉ ለእያንዳንዱ አፓርትመንት እዛ ላይ ገንብተን እየሸጥን ያለ ነው ማለት ነው። መልካም። የካሬ አማራጮችና ስለ አከፋፈል ሂደቱ ትንሽ ነገሮችን ትነግረናለህ? ጥሩ። በወለል 5 አባወራ አለ ብዬሻል ነበር። ባለ 2 አለን። ያ ማለት 142 እና 157 ነው። ባለ 3 ደግሞ 3 ያለን ሲሆን 191፣ 208 እና 226 የካሬ አማራጮች አሉ። የዋጋ ሁኔታ ደግሞ 2 አይነት አማራጮች አሉ። በሰሚና በፉል ፊኒሽድ የካሬ አማራጭ ሲኖረን በሰሚ ፊኒሽ ከ105,000 እስከ 120,000 አማራጭ አቅርበናል። የካሬ ዋጋ ማለት ነው። እንዲሁም በፉል ፊኒሽ ደግሞ ከ128,000 እስከ 140,000 የካሬ አማራጭ አቅርበናል። ካሬው ስፋት እየሰፋ በሄደ ቁጥር የካሬ ዋጋው እየቀነሰ የሚሄደው ማለት ነው። ያ ማለት ከ3,400,000 ጀምሮ ቅድመ ክፍያ ማለትም ከ20% ቅድመ ክፍያ ጀምሮ ማንኛውም የቤት ገዢ በሰዓት መግዛት ይችላል ማለት ነው። አቶ ያፌት በጣም መልካም። እነዚህ ሁሉ መረጃዎችን ስለሰጠህን እናመሰግናለን። አሁን ደግሞ አፓርትመንቶችን ብናያቸው ብቻ ወተን ማየት እንችላለን። ይህን ይመስላል አፓርትመንታችን። እንደምታየው 97% ተጠናቋል። በወለል 5 አባወራ ነው። ይሄ ደግሞ የምታየው ኦፕን ዳውናችን እንደዚህ ሰፋ ያለ ኦፕን ዳውን አለ። አፓርትመንቶቻችን እነዚህ ጋር 2 አፓርትመንቶች አሉ። ይሄ 142 ነው። ይሄ ደግሞ የምንገባበት 157 ካሬ ሲሆን ባለ 2 መኝታ ቤቶች ናቸው ሁለቱ። እንዳልኩሽ ይሄንን ይመስላል። ስፋቱ ሰፋ ያለ ብርሃን አለው። አሁን ይሄ ገዢው የራሱን ፊኒሽንግ እየሰራ ይገኛል። በዚህ በኩል ደግሞ አሪፍ ቪው ያገኛል ማለት ነው። ይሄ ከሳሎን የሚያገኘው ቪው ነው። 157 ካሬ ላይ ይሄን የመሰለ ቪው የሚያገኘው ማለት ነው። ባለ 2 መኝታ 157 ካሬ ሲገዛ ማለት ነው የደንበኛችን። ኦኬ፣ እሺ፣ መኝታ ቤቶቹን ደግሞ ማየት እንችላለን። ብቻ በዚህ በኩል እንሂድ። እዚህ ጋር ደግሞ እንደምታየው ላውንደሪ ሩም እና ባዝሩም ይኖረናል። ይሄ የምታየው በመቀጠል ደግሞ እዚህ ጋር ማስተር ቤድሩም እናያለን። ይሄ ማስተር ቤድሩም ሊሰፋ ያለ ኤሪያ ያለው ቤድሩም ስፔስ ሲሆን በዚህ በኩል ደግሞ የምታየው የወኪንግ ክሎዜት ስፔስ ይሆናል ማለት ነው። ይሄኛው ሰፋ ያለው የወኪንግ ክሎዜት ስፔስ ይሆናል። እዚህ ጋር ደግሞ ማስተር ባዝሩም እናገኛለን ማለት ነው። ከመኝታ ቤቱም ደግሞ ቅድም ያየነው ሰፋ ያለ ቪው እናያለን ማለት ነው። ኦኬ፣ አቶ ያፌት ይሄ ቤት አጠቃላይ ፕራይሱ ታዲያ ስንት ነው? ይሄ ቤት በከፊል ግንባታ ማለትም በሰሚ ፊኒሽ ከሆነ 18,800,000 ሲሆን በፉል ፊኒሽ ደግሞ ሙሉ አጠናቀን እኛ የምንሰጣቸው ከሆነ ደግሞ 21,900,000 ማለትም ከ3.4 ሚሊዮን ቅድመ ክፍያ ጀምሮ የራሳቸው ማድረግ ይችላሉ ማለት ነው። እንደምታየው ደግሞ ሰፋ ያለ ኮሪደር አለ። ምንም አይነት ስስት የለብንም። 4 ሊፍት አለ አልኩሽም። በዚህ በኩል 2 ሊፍት እናገኛለን። 2ቱን ኦልሬዲ ገጥመን አክሰስ እየሰጡ ነው። 2 ሊፍቶች እዚህ ጋር 2 ሊፍት አለን። አንዱ የዕቃ አንዱ የሲሆናል። እዛ ጋር ደግሞ ሰፈረጋ መውጫችን ነው እንደምታዩ። ታዲያ በዚህ በኩል ቅድም ያልኩሽ ኩሽና እናገኘዋለን ማለት ነው። እንዳልኩሽ የሀበሻ ያኗኗር ይሄ ጭሳጭስ ምናምን ነገሮችን እዚህ ውስጥ ነው የምናሳልፈው። እዚህ ጋር 5 አውትሌቶች አሉ። ለእያንዳንዱ ከየቆጣሪው ከየራሱ ቤት የሚሳብ ነው። እንጀራ፣ ዳቦ የመሳሰሉት ነገሮች እዚህ እንሰራለን ማለት ነው። እስቲ እንሂድ ነው። አሁን ባለ 3ቶቹ ደግሞ ያቸው በጣም አሪፍ
በዚህ በኩል ደግሞ ሁለት አፓርትመንቶች እናገኛለን። 208 በግራ 191 ደግሞ በቀኝ እናገኛለን። ሁለቱም ባለ 3 ናቸው። እስቲ ደግሞ እያለን ከብተን ደግሞ እንያቸው። እንዳልኩሽ 208 ካሬ ነው። ባለ 3 መኝታ የሰራተኛ ክፍል ያለው ነው። ታዲያ ሰፋ ያለ ሊቪንግ ኤሪያ ያለው ሲሆን አሪፍ ቶፕ ቪው ከአሪፍ ከተማ የምናይበት ቪው አለን ማለት ነው። እንደምታዩ ይሄን ይመስላል። እስኪ አንድ ባንድ እየሄድን ደግሞ የፎቁን አሚኒቲ ነግሬሻለሁ። እንዳልኩሽ አራፍ ሊፍት አለው ብዬሻል ነበረ። የጀነሬተር ከርሰ ምድር የመሳሰሉ ነገሮች እያንዳንዱ እንደተሟላ ነው። እዚህ ጋር እንደምታዩ ሰፊ ኪችን አለችን። ሰፊ ያለ ኪችን አለን። በዛ በኩል ደግሞ ሰፋ ያለ ስቶር አለን ማለት ነው። እና ሬት አፓርትመንታችን እንዴት አየሽው? በጣም አሪፍ ናቸው። ከካሬ አንጻርም ከስፋታቸው አንጻርም በጣም አሪፍ ናቸው። እንግዲህ ደንበኞቻችን እንዴት ነው እርስዎ ማግኘት የሚችሉት? እንግዲህ በቀጥታ ስልክ መስመር፣ በዋትስአፕ እንዲሁም በቴሌግራም በማንኛውም ሰዓት ቢደውሉ ያገኙናል ማለት ነው። ስለመጣሽ እናመሰግናለን። እኔም በጣም አመሰግናለሁ አቶ ያፌት። የሌክዠሪ ሪል ስቴት ሪቪዋችን ይሄንን ይመስላል። በመሃል ሜክሲኮ የሚገኘን አፓርትመንት ለማግኘት ከታች ባለው ስልክ ቁጥር ይደውሉ። ቻው።